መላው የኢትዮጵያ ሕዝብ ህዳሴ ግድብ በመሞላቱ መላው የኢትዮጵያ ሕዝብ እንኳን ደስ አለው፣ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። 2013 ከ2012ም በላይ አገራችን የተለያየ ፈተናና አደጋ ተጋርጦባታል። በትግራይ ያለው ጦርነት ህዳሴ ግድብ ለመሙላት እና ለመገንባት በሚደረገው እንቅስቃሴ ያጋጠመን ተቃውሞና ግፊት እንደገና ደግሞ የውስጥ ነውጥ ነበር። የኢትዮጵያ ሕዝብ አንድ ሆኖ ከመከላከያ ሰራዊት ጀርባ ሆኖ ደጀን ሆኖ ስንቅ ሆኖ ያደረገልን ትብብር የኢትዮጵያ ሕዝብ ከፍተኛ የሆነ አድናቆትና ምስጋና አለኝ። ህዳሴ ግድባችን ሲገነባ ሲታቀድ ጀምሮ ሌሎች የተፋሰሱ ተጠቃሚ የታችኛ አገሮችን ሆን ተብሎ እነሱን ለመጉዳት ተብሎ የነሱን ውሃ ለመቁረጥ ተብሎ የተጀመረ አይደለም። የኛም ውሃ ስለሆነ ከኛ ውስጥ የሚወጣ ውሃ ስለሆነ ውሃው መጠቀም ስላለብንና ግዴታ ስለሆነ ነው። አገራችን ኢኮኖሚካሊ ብዙ ችግር ያላት አገር ናት። ህዝባችን በአብዛኛው መብራት የለውም። ህዝባችን ማደግ ይፈልጋል፣ ኢንዱስትሪ ይፈልጋል። ኢንዱስትሪ ለማስፋፋት የመብራት ኃይል ያስፈልጋል። የመብራት ኃይል ደግሞ የሚገኘው ከውሃ ነው፣ ከነፋስ ነው፣ ከጂኦተርማል ነው። ኢትዮጵያ ደግሞ ትልቁ ፖቴንሻሏ ውሃ ነው። ይሄ ስለሆነ ውሃውን መጠቀም ይገባናል። ለአንዱ ጠቅሞ አንዱን የሚጎዳ ነገር የለም። መጀመሪያም በመንግስትም በፖለቲከኞችም ጉዳዩ በሚመለከታቸው ሰዎችም ብዙ ጊዜ መብራሪያ ሲሰጥበት የነበረ ነው። ውሃው ለሱዳንም ለግብጽም ለኛም ይጠቅማል፣ ይበቃል። ጎረቤቶቻችን ይሄን ማክበር መቀበል አለባቸው የሚል እምነት ነው ያለን፣ ምክንያቱም ስለማይጎዳቸው። ስለዚህ ዛሬ የድል ቀን ነው። ሁለተኛ ዙር ውሃ ሙሌት ሞልተን ለህዝባችን በማሳየታችን ለሱዳንም ግብጽንም እንደማይጎዳ ማሳየታችን የድል ቀን ነው። ውሃው አሁን ሞልቷል። ግድቡ በደረሰበት ደረጃ አልፎ ዘሎ እየሄደ ነው። የተቋረጠ ነገር የለውም። ወደፊትም የሚቋረጥ ነገር የለውም። ለምን አጀንዳውን እንዳቀጣጠሉት ግልጽ አይደለም። በታሪክ የውሃ ድርሻ ተከፋፍለን በማናቅበት ሁኔታ ታሪካዊ የውሃ ድርሻ የሚል ነገር በደንብ እንደገና መታየት ያለበት ነው። በአጠቃላይ ከህዳሴ ግድብ ጋር በተያያዘ በጣም የኢትዮጵያን ሕዝብ በአይነ ቁራኛ የሚከታተለው የነበረ አጀንዳ ነው። የህልውና ጉዳይ ነው። የኢትዮጵያ ሕዝብ የህልውና ጉዳዩ ዛሬ የተጠበቀበት ቀን ነው። የሌሎቹም ህልውና ያልተነካበት ቀን ነው። ስለዚህ እንኳን ደስ አላችሁ ለማለት ፈልጋለሁ። በውስጣችን ያጋጠመ ነውጥ እዛም እዚህም በየቦታው የሚተኮስ በየቦታው ሰው የሚፈናቀልበት ሰው የሚገደልበት አይነት አመት ነው የነበረው። ይሄ መከላከያ ሰራዊታችን፣ የክልል የጸጥታ ኃይሎች፣ የኢትዮጵያ ህዝቦች ሁላችንም ተባብረን በከፍተኛ ደረጃ ያንን አደጋ ለመቀልበስ የሚያስችል ምዕራፍ ላይ ደርሰናል። አጠናቀነዋል ባይባልም በጣም ገፍቶ አስግቶ የመጣ የነበረው የውስጥ አደጋ በከፍተኛ ደረጃ የተሻሻለበት ሁኔታ ነው ያለው። ከአብዲ ኢሌ እብደት ጀምሮ
እስከ ጁንታ ጦርነት አስቸጋሪ ሁኔታ ነው የነበረው። የነዛን አስቸጋሪ ሁኔታዎች ባለቤት ጁንታው ነው። መጀመሪያ ውስጣችንን ባሉት ቅጥረኞቹ አድርጎ ኢትዮጵያን የማተራመስ እቅድ ይዞ እንደነበረ ይታወቃል። ጦርነቱ ከመጀመሩ በፊትም በውስጣችን ችግርና ግድያ፣ ሞት፣ ስቃይ፣ መፈናቀል እንዲቀጣጠል ከፍተኛ ስራ ሰርቷል። ጦርነት ከጀመረ በኋላም ቀጥሎበታል። የኢትዮጵያ ሕዝብና መከላከያ ሰራዊቱ የክልል የጸጥታ ኃይሎች ግንባር ፈጥረው አንድ ሆነው በከፍተኛ ደረጃ መቀልበስ የቻልንበት ሁኔታ ነው ያለው። አሁን ችግሩ ጨርሶ ተፈቷል ባይባልም በፊት አንዣቦ ከነበረው አደጋ በጣም የተሻለ ውስጣዊ ሁኔታ የተፈጠረበት ሁኔታ ነው ያለው። ጁንታውም በተመለከተ እንደምታውቁት በከፍተኛ ደረጃ መንግስትን በመገዳደር ህገ መንግስቱን በመጣስ የጦርነት ነጋሪት በመጎሰም በየአደባባዩ በመፎከርና ጠመንጃ በማወዛወዝ ኃይል በመገንባት ጦርነት እንዳይቀሰቀስ መንግስት ከፍተኛ ትዕግስት አድርጎ ነው የነበረው። በመጨረሻም አልተሳካለትም። ጦርነቱን በሰሜን እዝ ላይ ጀምሯል። ወደዚህ ጦርነት የገባ ነው አንደኛ መከላከያ ሰራዊት መጠቃት ያለበት ኃይል አይደለም፣ አገራዊ ኃይል ነው። ትግራይን ሲጠብቅ የነበረ ኃይል ነው። ከትግራይ ህዝብ ጋር እጅና ጓንት ሆኖ 22 ዓመት የኖረ ኃይል ነው። የትግራይን ህዝብ በቦርደር አካባቢ ለመጠበቅ የተሰማራ ኃይል ነው። ብርቅዬ የሆነ የአገር ሀብት ነው እና ሰሜን እዝ መጠቃት አልነበረበትም። ጁንታው በጣም ከመቅበጡ የተነሳ በጣም እብሪቱ ከሚገባው በላይ በማበጡ የተነሳ ሰሜን እዝ ላይ ጥቃት ፈጽሟል። ጥቃት ፈጽሞ ደግሞ ብዙ ጓዶቻችንን ገሏል። መሬት ላይ ጎትቷል። በላያቸው ላይ መኪና ነርቷል። ከ100 ኪሎ ሜትር በላይ በእግራቸው በባዶ እግራቸው እንዲሄዱ አድርጓል። በጣም እንደ ጠላት ጦር እንደ ውጪ ወራሪ አድርጓል። በጣም ውለታ ቢስ የሆነ ኃይል ነው። ውለታ የማያውቅ ኃይል ነው። ይሄ ባለ ውለታ ሰራዊት እንደዛ መደረግ አልነበረበትም። ስለዚህ የታፈኑ የተያዙ ወታደሮቻችን ማስለቀቅ ነበረብን። ሁለተኛ የተዘረፉ ትጥቆቻችንን ማስመለስ ነበረብን። በሶስተኛ ደረጃ ይሄ እንደዚህ ያበጣው የእብሪት ኃይል የሽብር ኃይል መቆጣጠር ነበረብን። ስለዚህ አማራጭ አልነበረብንም። አማራጭ ስላልነበረን ወደ ጦርነቱ ገብተናል። ጦርነቱን ደግሞ በመጀመሪያ ምዕራፍ በከፍተኛ መጠን በድል አጠናቀናል። ይሄን ሁሉ አገራዊ ትርምስ የፈጠረው ቲፒኤልኤፍ የሚባል ኃይል አፍርሰናል። ይሄንን የሚያስተባብር የነበረ መንግስት የክልሉ መንግስት ፈርሷል። የገነባው ኃይል ተደምስሷል። አመራሮቹ ሸሽተዋል። ግማሾቹ ተገለዋል። ከ46 በላይ በቁጥጥር ስር ውለው ለፍርድ ቀርበዋል። መከላከያ ሰራዊታችን ይሄንን ካሳካ በኋላ መውጣት ይችል ነበር። ግን በመንግስት ውሳኔ ህዝቡን ለችግር ጥለን መውጣት የለብንም ብለን እነሱ ያፈራረሱት የመሰረተ ልማት ወደ አገልግሎት እንዲመለስ ለማድረግ ያፈረሱት ድልድይ፣ ያፈረሱት አስፋልት፣ ያፈረሱት ኤርፖርት፣ ያፈረሱት መብራት ኃይል፣ የቴሌኮሙኒኬሽን አጠቃላይ ለሰው ልጆች ህይወትና ኑሮ የሚያስፈልጉ የዘመኑ አቅሞች በሙሉ አውድሞ ስለነበረ እነሱን ወደ ጥቅም በመመለስ የትግራይ ህዝባችን ተጠቃሚ እንዲሆን እንዲያገግም ለማድረግ ነው እዛ የቆየ ነው። ህዝቡ የአስተዳደር ክፍተት እንዳይፈጠር ጊዜያዊ አስተዳደሩ ተቋቁሞ ህዝቡን እንዲያስተዳድር፣ ልማት እንዲያስጀምር፣ ፋብሪካዎች ስራ እንዲጀምሩ፣ ህዝቡ ሰላምና መረጋጋት እንዲያገኝ
ጊዜያዊ አስተዳደሩም ደህንነት መጠበቅ ስላለበት ነው እዛ የቆየ ነው። ይሄ ሁሉ ለትግራይ ህዝብ ከማሰብ የሚመጣ ነው። መንግስት ደግሞ እንደተገለጸው በ100 ቢሊዮን የሚቆጠር ገንዘብ እዛ አፍስሶ የቆየው ትግራይ ክልል ህዝቡ የህዝባችን ነው የኛ ነው ከሚል ነው ያ ሁሉ ሀብት የፈሰሰው። መከላከያ ሰራዊቱም የመጀመሪያውን ጉዳይ ከተወጣ በኋላ እዛ እንዲቆይ የተደረገው በዚህ ምክንያት ነው። በኋላ ከትግራይ እንድንወጣ መቀሌን ለቀን እንድንወጣ ፖለቲካዊ ውሳኔ ተወስኗል። የተወሰነበት ምክንያትም ይታወቃል። እኛ የህዝቡን መሰረተ ልማት ለመመለስ ህዝቡ እርዳታ እንዲደርሰው የተፈናቀለው ወደ ቀዬው እንዲመለስ አስተዳደር እፎይታ እንዲያገኝ መሰረተ ልማቱ ተመልሶ ከተሞቹ ወደ ነበሩበት ህይወት እንዲመለሱ ለማድረግ ብለን እዛ በቆየንበት ጊዜ ያጋጠመን ነገር መከላከያ ሰራዊት ሴት ደፈረ፣ መከላከያ ሰራዊት ሰው ገደለ፣ መከላከያ ሰራዊት የሂውማን ራይት አቢዩዝ አደረገ፣ እርዳታ እንዳይጓጓዝ አደረገ፣ እርሻ እንዳይታረስ አደረገ የሚለው የጁንታው ክስ እና ዓለም አቀፉ ማህበረሰብ ደግሞ እኛን መረዳት አቅቶት ጁንታውን ተረድቶ የጁንታውን መፈክር ተቀብሎ በመንግስትና በመከላከያ ሰራዊታችን ላይ የፈጠረው ጫና በጣም ከፍተኛ ነው የነበረው። መልስ እየመለስን እያሳመንን ህዝቡን ወደ መልሶ ማቋቋም ለማስገባት ያደረግነው ሙከራ፣ ያደረግነው ጥረት፣ ያደረግነው ልፋት፣ የከፈልነው መስዋዕትነት ከግምት ሳይገባ አንድ አሻባሪ ቡድን በሚለቀው ፕሮፓጋንዳ የሰራዊታችንን ገጽታ የማጠልሸት ዘመቻ ተከፍቶ ነው የነበረው። ይሄ እናውቃለን። ይሄን እያወቅንም ግን እኛ እዛ ሆነን ይሄ ሁሉ ችለን ግዳያችን እየተወጣን ነው የነበረ። ከሁሉ በላይ ደግሞ መንግስታችን የሰጠንን ትዕዛዝ ተቀብለን ነው እዛ የቆየ ነው። ህዝቡ እንደ ሌሎች ክልሎች ወደ ሰላማዊ ህይወቱ እንዲመለስ ለማድረግ አስበን ነው እዛ የቆየ ነው። በኋላ የመጣው ፖለቲካዊ ጫና የሚታወቅ ነው። በሁለተኛ ደረጃ መቼም ይነስም ይብዛም ግጭት ባለበት ሁኔታ ተረጋግቶ ማረስ አይቻልም። ህዝብ ካላረሰ ደግሞ በሚቀጥለው ዓመት እንደ ህዝብ መኖር አይችልም። ስለዚህ እስቲ እንልቀቅና ህዝቡ እርሻውን ይረስ፣ እስቲ እንልቀቅና የነበረው ውንጀላ ይታይ በሚል መንግስት በወሰነው ፖለቲካዊ ውሳኔ ሰራዊታችን ከመቀሌና ከትግራይ እንዲወጣ ተደርጓል። ይሄ የተናጠል የተኩስ አቁም የተደረገበት ምክንያትም መንግስት ከሽብርተኛው ኃይል በላይ ኃላፊነት ስላለበትና ስለሚሰማው እንጂ የተናጠል ተኩስ አቁም ብዙ ጊዜ ጉልበት ያለው ኃይል አቅም ያለው ኃይል አያደርግም። ከሆነ በጋራ ነው፣ ካልሆነ አያደርግም። እኛ ግን መንግስት የወሰነ ውሳኔ በጣም ትክክል መሆኑን እናምናለን። ለሰላም ሲል የከፈለው ዋጋ ነው ብለንም እናምናለን። ለትግራይ ህዝብ ሲባልም የተደረገ ነው ብለን እናምናለን። ስለዚህ ያንን ግዳጅ የመውጣት ተልዕኮ ተቀብለን ወጥተናል። ከወጣን በኋላ እኛ ሰራዊታችንም መልሶ መቋቋም አለበት። 8 ወር ሙሉ ያለ እረፍት ያለ ሳይታጠብ ጫማ ሳያውልቅ ጋራና ሸንተረር እየወረደ የቆየ ሰራዊት ስለሆነ
ይሄ ሰራዊት ትንሽ መረጋጋት አለበት፣ መሰልጠን አለበት፣ ራሱን መልሶ ማቋቋም ማደራጀት አለበት። ይሄን ስራ እያደረግን ነው፣ እየሰራን ነው። ይሄ ደግሞ ለመጠናከር ተብሎ በተገኘው ጊዜ መንግስት በሰጠን ጊዜ ለመዘጋጀት ነው። ዝግጅታችን በከፍተኛ ደረጃ እያጠናቀቅን ነው። መንግስት የሚሰጠንን ግዳጅ በጣም ዝግጁ ሆነን በመጠበቅ ላይ ነው ያለነው። ጁንታው ለሶስተኛ ዙር ቆሞ ቢያስብ የተሻለ ነው። ማዕከሉ ህዝብ ከሆነ የትግራይ ህዝብ ከሆነ የትግራይን ህዝብ እስከዛሬ ያሰቃየው ስለሚበቃ ቆም ብሎ አስቦ መንግስት ያመቻቸውን የተናጠል ተኩስ አቁም እሱም ተኩስ አቁሞ ወደ የሚፈልገውን ፖለቲካዊ ጥያቄ ካለ መደራደር እንዳለበት እንመክራለን። በቅድመ ሁኔታ የተሽቆጠቆጠ ሰላም አይመጣም። ማንም ቅድመ ሁኔታ ደርድሮ እዚህ ውስጥ ግባና ነው የምንደራደረው የሚል ካለ ማንም እሺ አይልም። አንድ ነገር ስታደርግ ሌላው ምን ያደርጋል የሚልም ነገር ማሰብ ጥሩ ነው እና በተፈጠረው የጥሞና ጊዜ በተፈጠረው የተናጠል ተኩስ አቁም ጊዜ ጁንታው እስካሁን ያወደመው የትግራይ ክልል እስካሁን ያጎሳቆለው የትግራይ ህዝብ እስካሁን ወደ መከራ የጨመረው የትግራይ ህዝብ የሚያስብ ከሆነ አሁን ቆም ብሎ አስቦ ችግሩን የሚፈታበት የጥሞና ጊዜ ነው ብለን እናስባለን። የጥሞና ጊዜ ለትግራይ ህዝብ ብቻ ሳይሆን ለራሱ ለጁንታውም የሚያስፈልገው ይመስለኛል። ይሄ የማይሆን ከሆነ እንደምንሰማው አይነት ፉከራ የሚቀጥል ከሆነ እንደምንሰማው አይነት ሁሉንም ነገር በጉልበት ለማሟላት እና ለማሳካት የሚፈለግ ከሆነ የመከላከያ ሰራዊታችን እጅግ በጣም እንደውም ከመጀመሪያው ጊዜ ጦርነቱን ስንጀምር ከነበረው ደረጃ በላይ ጠንካራ ነው። የውጊያ ልምድ ያለው ነው። በደንብ የታጠቀ ነው። በጁንታ ላይ ጥላቻ ያለው ነው። መንግስት ትዕዛዝ ነው የሚጠብቀው። ችግሩ አሁን ባለበት ደረጃ የማይገታ ከሆነ ወደ ቀልቧቸው የማይመለሱ ከሆነ ያው እንደለመድነው ማድረጋችን አይቀርም እና የአመራሮቻችንን ትዕዛዝ ግባ ሲባልም እንቀበላለን፣ ውጣ ሲባልም እንቀበላለን። እኛ የመንግስት ወታደሮች ነን፣ በመንግስት ስር የምንኖር ነን። ህልውናችን ከመንግስት ጋር የተሳሰረ ነው፣ ከኢትዮጵያ ህዝብ ጋር የተሳሰረ ነው። የኢትዮጵያ ህዝብ አምኖ ያስቀመጠው መንግስት የሚሰጠው ትዕዛዝ መቀበል የግድ ነው። በዚህ አኳኋን በሰሜን እዝ ላይ ጥቃት በደረሰ ጊዜ ከመላው አቅማችን ጋር ህግ ለማስከበር ገብተናል፣ ስራ ሰርተናል። በጣም ውጤታማ በሆነ መንገድ አጠናቀናል። መንግስት እንድንለቅ ያን አካባቢ በወሰነው መሰረት ወጥተናል። ትዕዛዝ እየጠበቅን ነው። የትግራይ ህዝብ በዚህ ድል መጠቀም አለበት፣ በቃ ማለት አለበት። ለጁንታው ማለት ነው። በቃ እስከዛሬ የከተታችሁን መቀመቅ ይበቃችኋል። ከዚህ በላይ ወደ የትኛው ሲኦል ነው የምትወስዱን ማለት አለበት። ሲኦልም ደርሰን እንመለሳለን የሚል መፈክር የሞኞች መፈክር ነው። ትክክል አይደለም። ሲኦል ለብቻው መግባት የፈለገ ራሱ ይግባ እንጂ ህዝብ ይዞ መግባት የለበትም። ይሄ በጣም እብሪተኛ የሆነ ለህዝብ የማያስብ አይነት መፈክር ነው። በዚህ መፈክር የሚንበረከክ ደካማ የለም።
እኛ ሲኦል ባንገባም ከሲኦል በመለስ ሲኦል መግባት የፈለገውን ሲኦል ለማስገባት ዝግጁ ነን። በድጋሚ የኢትዮጵያ ሕዝብ በሙሉ መከላከያ ሰራዊት በሙሉ መሪዎቻችን በሙሉ ወዳጆቻችን በሙሉ እንኳን ደስ አላችሁ። ዛሬ የድል ቀን ነው። በዚህ የድል ቀን ለመተንፈስ ፈልጌ ነው እዚህ የተገኘሁት። እናመሰግናለን።